ሰላም ሰላም ውድ የውጭ ባርስ ፕላስ የዩቲዩብ ቻናሌ ቤተሰቦች፣ ይህ ውጭ ባር ትሪቡን በየሳምንቱ ወደ እናንተ በአዳዲስ ስፖርታዊ ዜናዎች የሚቀርብ ሲሆን አዘጋጁም እኔው ውጭ ብሬ እንዲሁም ከቴክኒሻኔ ከራሴው ውጭ ብሬ ጋር በመሆን ወደ እናንተ የምናደርስ ይሆናል። አዳዲስ ቪዲዮዎች ወዲያውና በፍጥነት እንዲደርሷችሁ የደውል ምልክቱን በመጫን ሰብስክራይብ አድርጉ፣ ቤተሰብ ሁኑ እንላለን። አብራችሁን ቆዩ። ኩልሱሬ እንኳን ደህና መጣ፣ እንኳን ደህና ቆየኝ ዘላለም። እንግዲህ ዘላለም ናይጄሪያ ከረጅም ዓመት በኋላ ዓለም ዋንጫን ማለፍ ከብዷታል። ዘላለም ዛሬ አይደለም የሆነው፣ በጣም ቆይቷል፣ ወር ያልፈዋል። ነገር ግን እንደ አዲስ ዛሬ ዘላለም ይህንን ርዕስ ላነሳ የፈለግኩት ነገሩን ፊፋ ሲያጣራው የናይጄሪያን ውንጀላ ተቀብሎ ሲመረምር ከከረመ በኋላ ፊፋ ዛሬ ይፋ ያደረገው አንድ ነገር አለ። ኧረ ምንም ነገር የለም፣ ከራሴ ነው ዘላለም። ከፊፋ የሰማሁትን ከራሴ ነው። ናይጄሪያ ክስ አስገብታ ነበር። ማን ላይ ክስ አስገባች? በዓለም ዋንጫው ጥሎ ማለፍ ጥላት ያለፈችውን ኮንጎ ላይ ያስገባችው ክስ ግልጽ ክስ ነበር። በጨዋታው ላይ የተሸነፍነው በእግር ኳስ ችሎታ አይደለም። ኮንጎ ያሸነፈችን በግልጽ በሚታይ መልኩ በጥንቆላ ነው ብላለች ናይጄሪያ። በጥንቆላ ኮንጎ በጥንቆላ ናይጄሪያን ስታሸንፍ አስባት። ናይጄሪያ ማለት ከዚህ ከኢትዮጵያ ድረስ እኮ እዛ ነው የሚሄዱት አይደል? ለመቀባት፣ ለመለቅለቅ፣ ብቻ ለምንም ነገር፣ ለሀብት፣ ለብዙ ነገር፣ ለስልጣን እየተባለ የሚካሄድበት ሀገር በጥንቆላ ከሷ አልፎ ኤክስፖርት የምታደርግ ሀገር በጥንቆላ ስከስ አስበው። እባብን እንደማለት ነው። እናም ይሄንን የናይጄሪያን ክስ ሲያስተጋባ የነበረው በጣም ያዘነው አሰልጣኛቸው ነበር። በዋናነት ሜዳ ውስጥ አይቻለው የተደፋ ፈሳሽ ነበረ። በጥንቆላ አሸንፈውናል፣ ሲጠነቁሉ ነበር ሲሉ ነበር። ለምን በጥንቆላ ብለው ከሰሱ? ፔናልቲ መምቻው ቦታ ላይ የተደፋች አንድ ነጭ ነገር ነበረች ዘላለም። እሱን ነው በዋናነት ኳስ ተጫዋቾቼ ፔናልቲ ሊመቱ ሲሉ ኳሱ 3 እና 4 ሆኖ ሲታያቸው ነበር አለ አሰልጣኙ። ያው ስትሸነፍ ምክንያት አታጣም በእርግጥ። ነገር ግን ባልጠፋ ምክንያት ዘላለም እንዴት ጥንቆላን ምክንያት ታደርጋለህ? በጥንቆላ ፊፋ እየተመራመረ ነው። ወደ ጠፍር ባለሙያዎችን ልኳል፣ ሳይንቲስቶችን ልኳል። ዘላለም ወደ ጠፍር እሺ ለምን ይልካለሽ? ይሁን ይመርምር። ወደ ጠፍር ለምን ይልካል? የጋሊሎን ወሬ አታውራ በእናትህ። ወደ ጠፍር የላከው ከሳተላይት ትክክለኛ መረጃ ፈልጎ ነው ዘላለም። ፊፋ ዝም ብሎ የቦካ ነገር ላይ ገብቶ አያቦካ። ነገሮች አይደሉም፣ አልሆኑም፣ ምክንያታዊ ናቸው አይደሉም። እኚህ ነገሮችን ለማጣራት ከሳተላይት ምስል ይፈልጋል። ሰብል ነው እንዴ ተጎዳው? ለዚህ ነው ነው የምልህ ዘላለም በእውቀት ማነስ እጦት እየተጨነቀች ያለች ነፍስ ናት ያለች። እኔ ደግሞ ያንን እንደቀረፍልህ ነው እዚህ ድረስ የመጣሁት። ፊፋ ወደ ጠፍር የላካቸው ሳይንቲስቶች ይመለሱ አይመለሱ እሱን እግዚአብሔር ይወቀው። ሲጀምር እግዚአብሔርን መመራመር ማለት ኧረ በጥንቆላ ጀምረ የምን እግዚአብሔርን መመራመር ነው? አምላክ የለም ብለው ነው እንደሄዱት። ለዚህ እኮ ነው ፍታ ያልኩ ጠፍርን። ጥፍር ፊፋ ከእጅ ጥፍር አንተ በርህ ትገጥማለህ? ኩርሱሬ ኧረ በርህ። ለዚህ ነው እኮ አንዱን ስትይዘኝ ሌላ ከጀመርኩ ሌላውን ፍታኝ በቃ ዘላለም ፍታኝ በቃ። ፕሮግራሙም እኮ ድባቡ ደስ ይላል እኮ ጸጥ ብለህ ስትሰማ፣ እኔም ልገዝገዝበት። ፊፋ ወደ ጥፍር እሺ ጥፍርን ፍታ። ወደ ጥፍር አልፈታም ዘላለም። ከጥፍር እያሰባሰበ ያለው መረጃ እውን ከሆነ ኮንጎ እግር ኳስን ከዚህ በኋላ የምትጫወተው በቤቲንግ ነው።
በቤቲንግ ነው ጭራሽ የለም አታልፍም። እንደ ህንድ ነው የምትሆነው። ህንድ ይኸው ክሪሽናቸውን ለቀው በዓለም ዋንጫ ላይ እስከ ዛሬ ድረስ መች ተመለሱ? ኳስን 8 እያደረጉ ባልጠፋ ቦታ ስቴዲየም ውስጥ አስማታቸው እንደውም አልፎ ተርፎ የት እንደሚሰራ ይኸው። ኮንጎም የዚህ ገፈት ቀማሽ ነው የምትሆነው። ምድራዊ ኃይል የለም የሚያስቆመን ብለዋል የናይጄሪያ አሰልጣኝ። ይህንን ምርመራ እውን እስክናደርግ ድረስ እሱም ተካቷል ምርመራው ላይ እሱም አለበት። አዎ 26ቱን የልኡካን ቡድን የያዘ ግሩፕ ነው ቲም ነው ወደ ህዋ የተላከው። አይዘላለም ውሸት ነው የመሰለ አይደል? አሁን ውሸት ስለሆነ እኮ ነው እንደዚህ የምትቀባጥረው። የፈሲታ ተቆጥታል። እናም ምን ልልህ ፈልጌ ነው እውነት የናይጄሪያ አሰልጣኝና የቡድን ተጫዋቾች ያሉት ነገር እውነት ነው? ኮንጎ ጥንቆላ ሰርታለች? እንዴትስ ጥንቆላ በአሁን ዘመን በፊፋ የሚደርስባትን ነገር እያወቀች ለጥንቆላ ደፈረች? ኮንጎ እንዴት ደፈረች? ይዘላለም ኮንጎን ታውቃታለህ? ቸከስ ናት እንዴ ኮንጎን ማውቃት? አገሪቷን አውቃታለሁ። ሄደ ግን አላያትም። ምን ለመሆን ነው የምሄደው? ኧረ በእናትህ ዘላለም ምን ልሆን ነው ትላለህ እንዴ? ከዚህ ሀገር ቢቻል ማለት ነው እዚሁ ሀገር መጥፋት ነው። እዚሁ ኢትዮጵያ መጥፋት ነው ከኢትዮጵያ። እሱማ ይመራል። እናም ኮንጎ ብራዛቪል እና ኮንጎ ኪንሻሳ ሁለት ናቸው። ከእሷ ጋር የተጫወተችው ደግሞ ሶስተኛዋ ኮንጎ ናት። አሁን በዲፋክቶ ስቴት የምትጫወት ሀገር አለች። አንድ በዲፋክቶ ስቴት ነው የምትጫወተው። ዲፋክቶ ስቴትን አትድገም በእናትህ። ኮንጎ የዛኔ እውነት ለመናገር አስማት ባይጨምሩ ሁሉ በጨዋታው ላይ አሪፍ እንቅስቃሴ ነበር ሲያደርጉ የነበረው። እኔ ተከታትያቸዋለሁ። የኮንጎን ብሔራዊ ቡድን ዛሬ አይደለም ዘላለም የምከታተለው፣ ቆይቷል መከታተል ከጀመረ። ከርቀት እከታተለዋለሁ የኮንጎን ብሔራዊ ቡድን እና ኮንጎ ጥንቆላ ይሰራል? አይሰራም። ኦፍኮርስ አይሰራም። ምን አሳጣቸው? ጌታ ምን አሳጣቸው? ምን አተው ነው ወደዛ ጠንቋይ ቤትና ጥንቆላ ጋር የሚሄዱት? ስሟ ተነስቶ አያውቅም። ምክንያቱም ይሄ የሸረቡበት ሴራ ነው። ማን ላይ? ትራውሬ እንግዲህ አይተሃል። ከሳንካራ ግድያ በኋላ የተፈጠረ ሰው ነው በኮንጎ ምድር። እሱ ቡርኪና ፋሶ፣ ኮንጎና ቡርኪና ፋሶ አንድ ሀገር፣ እንደ ኢትዮጵያና ኤርትራ ተመሳሳይ ቋንቋ የሚያወሩ ተመሳሳይ ቋንቋ ተመሳሳይ በአፋቸው ነው ሁለቱም የሚያወሩት ዘላለም። ታዲያ እኛ በእግራችን ነው እንደምናወራው። ለዚህ ነው አድምጠኝ ምን ቋንቋቸው ምንም ልዩነት የለውም። ጥምጣም ውስጥ ስለገባ የምትለውን ስታጣ ነው። አይደለም ዘላለም ከሰከስኮታለሁ። አይታል ሳክስ ላይ አለ። እናም እስቲ ናይጄሪያ ጉዳዩን ለካፍ፣ ለፊፋ፣ ለኢትዮጵያ አሳውቃለች። ለኢትዮጵያ እሺ ለምን? መቼም ስለማታልፍ፣ ለዓለም ዋንጫ ስለማታልፍ ካላዘጋጀች በስተቀር ስለማታልፍ ለኢትዮጵያም አመልክታለች ጉዳዩ። ታዲያ ምን ያገናኘዋል? አሁን ለምን ነው የምታመለክተው? ነገርኩ መቼም ስለማታልፍ። ኧረ አትድገመው በእናትህ። እሺ እና ታዲያ የናይጄሪያ አሰልጣኝና አሁን እንዴት ነው እየከሰሷት ያሉት? እየከሰሷት ያሉትማ የፔናልቲው ሰዓት ሸዋሸዋን የሰሯቸው 3 ኳስ ነበረ ሲሾቱ የነበረው መጥቶ 3 ኳስ 3 ሆነብን 4 ሆነብን ምናምን እያልክ አታለቃቅስ። መጀመሪያ ላይ ነው ሜዳ ላይ ጨዋታን መጨረስ የነበረብን። ናይጄሪያ የተሞኙት በዛ ነው። ኦሲሜን የሚሉት ቱርክ ካገኘው ቱርካዊ ጋር ከሚጣላ ሜዳ ላይ አሪፍ ነገር ሰርቶ ናይጄሪያን ማሻገር ይችል ነበር። ሙሲያችን ነው የሚሉት አይጠቅመን። ኦሲሜን ሙሲያችን ይሉታል። ሙሲያችን አይሉትም፣ ግን ያው ይችል ነበር ዘላለም። ይችል ብቻ ሳይሆን በጣም ይችል ነበር። ነገር ግን አላረገውም። ለምን አላረገውም? ዘላለም የኦሲሜን ባለቤት ምንድናት ባለቤቱ? አላውቅም፣ ግን አሁን ኮንጓዊ ልትነካ። ቴንኪው ዘላለም ኮንጓዊ ናት። ታዲያ ኦሲሜን ለምን ያገባል? ወሰለ ተበለው ቺት እንደማድረግ ነው። ለናይጄሪያ ጎል አስቆጥሮ ናይጄሪያን ይዞ ወደ ሜክሲኮ፣ አሜሪካና ኮሎምቢያ ወደሚያዘጋጁት ካናዳ ካቤት ነው እና ስለሆነ ትላለህ እንዴት ትደፍራለህ? ዝም ብለህ ሀገርን ላቲንን
ካናዳ እያገናኘ እናም ኦሲሜን ያን ያላደረገው በዛ ምክንያት ነው። በፍቅረኛው እንዳትደበርበት ብሎ በሱ አይደራደርም። እናም የናይጄሪያ ብሔራዊ ቡድን የናይጄሪያ ልዑክ እያጣራ ነው። ፊፋም ይህንን ውሳኔ መርምሮ ከደረሰበት ኮንጎ ላይ ጠንካራ ቅጣት ያስተላልፋል ተብሎ ይጠበቃል። ዘላለም ይሄን ነው የምለው በእኔ በኩል። አመሰግናለሁ። እሺ ቴንኪዩ ኮልሱሬ። እንግዲህ ውድ ተመልካቾቻችን ውጭ ፓርስ ፕላስ ላይ ነበር ይህንን ፕሮግራም ስትከታተሉት የነበረው። የፕሮግራማችን ስፖንሰሮቻችንን ከዚህ በፊት ስለዘረዘርን አሁን ላይ እኛ መዘርዘር አንችልም። እናንተ ብቻ ከእናንተ የሚጠበቀውን 1 2 3 ነገር አድርጉ። 3ቱም የደውል ምልክቷን በመጫን ሰብስክራይብ ማድረግ ነው። አብራችሁን ቆዩ።